ሰላም እንዴት ናችሁ? ቻናሌ ቤተሰቦች በዛሬው ቪዲዮአችን ቤታችሁ ቁጭ ብላችሁ ብቻ በቀላሉ ገንዘብ የምትሰሩበትን አንድ አሪፍ ምርጥ አፕሊኬሽን ይዤላችሁ መጥቻለሁ። እዚህ አፕሊኬሽን ላይ እንደምትመለከቱት ወደ $15 አካባቢ ሰርቻለሁ። ይህንንም ደግሞ የሰራሁት ላይቭ በመግባት እንዲሁም ደግሞ ጓደኞቼን በመጋበዝ ነው ማለት ነው። ሳምንት ባልሞላኝ ጊዜ ውስጥ ብቻ በቀላሉ $15 አግኝቻለሁ። ይህንንም ደግሞ ቀጥታ አድ የምትሏን በመንካት ወደ ባንክ አካውንት የምልክ ይሆናል ወይም ደግሞ ወደ ባይናንስ ከፈለጋችሁም ደግሞ ወደ ቴሌብር፣ ወደ አቢሲኒያ፣ ወደ ሲቢ ብር መላክ ትችላላችሁ። ከዛም ባለፈ ወደ ባይናንሳችሁ መላክ ትችላላችሁ ማለት ነው። በዛሬው ቪዲዮአችን ይሄንን እንዴት አድርጌ $15 እንደሰራው እንዲሁም ደግሞ በቀጥታ ወደ ባንክ እየላኩኝ ማሳያችሁ ይሆናል ማለት ነው። እንደዚህ አይነት ገንዘብ ነክ ቻናል የመቻችሁ ከሆነ እዚህ ቻናል ላይ ማግኘት ትችላላችሁ። ለዚህ ቻናል ላይ ስኩናችሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ እንዲሁም ደግሞ ላይክ ማድረግ መጀመራችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እናልፋለን። የአፕሊኬሽኑ ስም ኒክ ላይቭ ይባላል። አንዴ በምትነኩበት ሰዓት በቀጥታ ወደ ውስጥ ያስገባችኋል ማለት ነው። በመጀመሪያ ግን ይህን የሰሩትን እንዴት አድርገን ማውጣት እንደምንችል ላሳያችሁና ከዛም በኋላ ደግሞ አሰራሩን በደንብ አሳያችኋለሁ ማለት ነው። እዚህ አፕሊኬሽን ላይ በጣም ብዙ ኢትዮጵያውያን አሉ። እንደምትመለከቱት ይኸው እዚህ ጋር ይሄም ኢትዮጵያዊ ነው፣ እችኛዋም ኢትዮጵያዊ ናት ማለት ነው። ወደ ታች መውረድ በምትሉበት ሰዓት ይኸው እዚህ ጋር የኢትዮጵያ ሎጎ ያለባቸው በሙሉ ኢትዮጵያዊ ናቸው። በጣም ብዙ ገንዘቦችን ይሰራሉ እዚህ ላይቭ በመግባት ብቻ ማለት ነው። በመጀመሪያ ግን ይህንን የሰራነውን ማውጣት ከፈለግን እዚህ ጋር ኤክስቼንጅ የምትላለች አንዴ ትነኩታላችሁ። ከነካችሁት በኋላ እዚህ ጋር ዊዝድሮ የምትል ኦፕሽን አለች ማለት ነው። እችኛዋ አንዴ ትነኩታላችሁ። ከነካችሁት በኋላ በቀጥታ ወደዚህ ያስገባችኋል ማለት ነው። ከዛም በኋላ ማውጣት የምትፈልጉት በምንድን ነው ይላችኋል። እዚህ ጋር በባንክ ማውጣት ትችላላችሁ። ነገር ግን እኔ አሁን ማውጣት የምፈልገው በባይናንስ ይሆናል ማለት ነው። ትመለከቱት በቢፒ20 ነው ማለት ነው ማውጣት የምፈልገው። አንዴ ይችን በተን ትነኩታላችሁ። ከነካችሁት በኋላ እዚህ ጋር እንደምትመለከቱት አካውንት ወይም ደግሞ የባይናንስ ቢፒ20 አድሬስ አስገቡ ይላችኋል ማለት ነው። እዚህ ጋር ቀጥታ የቢፒ20 አድሬስ ታስገባላችሁ። እንግዲህ በቀጥታ ወደ ባይናንሳችሁ ተገቡና ዩሲዲቲ የሚለውን ትነኩታላችሁ። ከዛም በኋላ አድ የምትለውን እንዴት ነኩትና ዲፖዚት የምትለውን ትነኩታላችሁ። ከነካችሁት በኋላ በቀጥታ እንደዚህ ኢንተርፌስ ያመጣላችኋል። እኔ እንግዲህ የዩሲዲቲ ቢፒ20 አድሬስ ነው እንግዲህ የተባልኩት የአዲስ ሳይሆን ቢፒ20። ከዛም በኋላ እቺን አንዴ ትነኩታላችሁ። ከዛም በኋላ አድሬሱን እንደዚህ ያመጣላችኋል ማለት ነው። ከዛም በኋላ ይሄን አድሬስ አንዴ ኮፒ እናደርጋለን። ኮፒ ካደረግን በኋላ በቀጥታ ወደ ፕላትፎርም ወይም ደግሞ ወደ አፕሊኬሽኑ ነው የምንሄደው። ቀጥታ አፕሊኬሽን ላይ እንገባለን። አፕሊኬሽን ላይ ከገባን በኋላ ቀደም እዚህ ጋር አስገቡ የሚላችሁን አካውንት ወይም ደግሞ አዲስ ቀጥታ አስገባላችሁ። ካስገባችሁ በኋላ ሰሚት የምትለው አንዴት ነኩታላችሁ። ከነካችሁት በኋላ እንግዲህ እንደዚህ ያመጣላችኋል። ኮንፈርም የምትለው አንዴት ነኩታላችሁ። እንግዲህ ኮንፈርም ካለ በኋላ ሰክሰስፉል ይላችኋል ማለት ነው። እንደምትመለከቱት የዩኤስዲቲ ቢፒ20 አዲስ አያይዣለሁ ማለት ነው። ማውጣት የምፈልገውን ደግሞ እዚህ ጋር አስገባለሁ ማለት ነው። ለምሳሌ $15 ማውጣት የምፈልገው በቀጥታ $15 የሚለውን ከነካችሁት በኋላ ወደ አካውንታችሁ $14 ይገባል ማለት ነው። ምክንያቱም ፊ $100 አለው። ከዛም ዊዝድሮ የምትለውን በተን ትነኩታላችሁ። ዊዝድሮ የሚለውን በተን ከነካችሁት በኋላ በቀጥታ እንደዚህ ያመጣላችኋል ማለት ነው። እንደምትመለከቱት ዊዝድሮዋሉ ከ1 ሰዓት በላይ ሊቆይ ይችላል ወይም ደግሞ 24 ሰዓት ሊፈጅ ይችላል ይላል ማለት ነው። እንግዲህ ዊዝድሮው ቀጥታ ወደ ባንክ አካውንቴ እንደገባ ወይንም ወደ ባይናንስ እንደገባ ቀጥታ ማሳያችሁ ይሆናል ማለት ነው። እስከዛ ግን እንዴት አድርገን መስራት እንደምንችል አሳያችኋለሁ። ዊዝድሮዋል ሰክሰስፉል ሰሚት ብሎናል ማለት ነው። ከዛም በኋላ እንደምትመለከቱት ዊዝድሮዋል ያደረኩትን ማየት ከፈለጋችሁ እንግዲህ እዚህ ጋር ማየት ትችላላችሁ። እኔ ወደ ባይናንስ አካውንት ሲገባ የማሳያችሁ ይሆናል። እስከዛ ግን እንዴት አድርገን መስራት እንደምንችል አሳያችኋለሁ ማለት ነው። እንግዲህ ትክክለኛ የአፕሊኬሽኑ ሊንክ ቴሌግራም ቻናል ላይ ወይም ደግሞ እዚህ ስክሪን ላይ የምትመለከቱትን ዩዘርኔም በመጠቀም በቀጥታ ሰርች አድርጋችሁ ማግኘት ትችላላችሁ። ቴሌግራም ቻናል ሊንክ ወይም ደግሞ ከታች ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ይሆናል። አሊያም ደግሞ እዚህ ጋር የምትመለከቱትን ሰርች በማድረግ በቀጥታ አፕሊኬሽኑን ሪል አፕሊኬሽኑን ከቴሌግራም ላይ ማግኘት ትችላላችሁ ማለት ነው። ወይም ደግሞ ከታች አስቀምጥላችኋለሁ። ሊንኩ እንደነካችሁት በቀጥታ እንደዚህ ያመጣላችኋል። አፑን ዳውንሎድ አድርጉ ነው የሚላችሁ። ከዛም በኋላ ዳውንሎድ የምትለዋን ትነኩታላችሁ። ከዛም በኋላ ሳይን አፕ ጎግል የምትለዋን አንዴት ትነኩታላችሁ። ከነካችሁት በኋላ በቀጥታ እንደዚህ ኢሜል ያስመርጣችኋል ማለት ነው። እናንተ ያላችሁን ኢሜል መጠቀም ትችላላችሁ። እኔ እንግዲህ ለእናንተ ለማሳየት አንደኛውን ኢሜል እጠቀማለሁ ማለት ነው። መልቲ አካውንት መጠቀም አይቻልም፣ መጠንቀቅ መቻል አለባችሁ ማለት ነው። ከዛም ባለፈ አንደኛውን ኢሜል ተጠቀሙታላችሁ ለእናንተ የሚሆነው ወይም ደግሞ የሚመቻችሁን ማለት ነው። ከዛም በኋላ ኒክኔም ማስገቡ ይላችኋል፣ ዩዘርኔም ማስገቡ ይላችኋል ማለት ነው። እነሱን አስገብታችሁ ትጨርሳላችሁ ማለት ነው። አስገብታችሁ ከጨርሳችሁ በኋላ እንግዲህ ዋናው ሆም ፔጁ ይሄንን ይመስላል ማለት ነው። እዚህ ጋር ሰዎች ላይቭ የሚገቡት ሰዎችን ቼክ ማድረግ ትችላላችሁ። በጣም ብዙ ኢትዮጵያውያን አሉ ማለት ነው። እዚህ ላይቭ ላይ ቁጭ ብለው ብቻ ገንዘቦችን የሚሰሩ ማለት ነው። ከዛም ባለፈ ደግሞ ስታርት የምትለውን አንዴት ነኩታላችሁ ወይም ደግሞ እዚህ ጋር ቀስት ምልክት ያደረኩበትን አንዴ በምትነኩበት ሰዓት እዚህ ጋር ፌስ ቬሪፊኬሽን ይጠይቃችኋል ወይም ደግሞ ፊታችሁን አስገቡ ይላችኋል ማለት ነው። ቬሪፋይ ናው የምትለውን ትነኩታላችሁ። ላይቭ መገቡት ይህን ቬሪፋይ ካደረጋችሁ በኋላ ነው ማለት ነው። ይህን ቬሪፋይ ስቴፖችን ትጨርሱና ቀጥታ አሁን ይህ ለእናንተ ለማሳየት የከፈትኩት አዲስ አካውንት ስለሆነ ነው። እንግዲህ በዛኛው አካውንቴ ገንዘቦችን እየሰራሁ እገኛለሁ ማለት ነው።
ማለት ነው። ከዛም ባለፈ እስቲ በዚሁ አጋጣሚ ያኛው ገንዘብ እንደገባ ቼክ ማድረግ እንችላለን ማለት ነው። በቀጥታ ወደ ባይናንሳችን እንገባና ቼክ እናደርጋለን ከገባ ማለት ነው። ቅድም ቼክ ካደረጋችሁ ወደ የተወሰነ ዶላር ነበረኝ። እስቲ አሁን ግን ከጨመረና ካልጨመረ ኖቲፊኬሽን ይገባ ነበር፣ ግን ምን እንደሆነ እንጃ አልገባም እስካሁን። ግን ብቻ ግን ቼክ እናድርግና ከገባ እዚሁ ማሳየት ይችላል ማለት ነው። በሚገባ ወደ አካውንቴ ቀጥታ ገንዘቡ ገብቷል ማለት ነው። እሱንም ቼክ ማድረግ ከፈለጋችሁ ይኸው እዚህ ጋር እንደምትመለከቱት ኮምፕሊት ብሎኛል። እሱንም ደግሞ የደረሰኝ ዶላር 13.77 አካባቢ ነው። እንግዲህ 14 ማለት ትችላላችሁ ማለት ነው። እንግዲህ በትልቁ ላሳያችሁና እንግዲህ እንደምትመለከቱት ወደ 13.77 ዶላር አካባቢ በሚገርም ሁኔታ በሚገርም ፍጥነት ወደ አካውንቴ ገብቷል ማለት ነው። ይኸው እንደምትመለከቱት በሚገርም ሁኔታ ሪል እንደሆነ እንግዲህ ለእናንተ ለማሳየት ያክል ነው ማለት ነው። ከዛም ባለፈ በቀጥታ በኢትዮጵያ ብርም መውጣት ትችላላችሁ። እንዲሁ በጣም ፈጣን ናቸው ማለት ነው። ከዛም ባለፈ ያልገባችሁ ጥያቄ ካለ እዚች ጋር ሰርች ባር አለች። እችኛዋን አንዴ ብትነኩትና እዚህ ጋር አሁን ስክሪን ላይ የምትመለከቱትን ቁጥር በማስገባት ብቻ እኔም በቀላሉ እዚህ ኦንላይን ማግኘት ትችላላችሁ ማለት ነው። ያልገባችሁ ጥያቄ ካለ እዛ ላይ መጠየቅ ትችላላችሁ። ከዛም ባለፈ ጓደኛ ፍሬንድ መሰብሰብ አለባችሁ ወይም ደግሞ ፎሎወር መሰብሰብ አለባችሁ ማለት ነው። እዚህ ጋር እንግዲህ ፎሎወሮች ሊኖሩ ይገባል ለእናንተ፣ እንዲሁም ደግሞ ሰዎችን መጋበዝ መቻል አለባችሁ ማለት ነው። ቅድም እንግዲህ እዚህ ጋር እንደምትመለከቱት ወደ 150 ሺህ አካባቢ ኮይን ነበረኝ። እሱ ነው እንግዲህ 15 ዶላር የሆነው ማለት ነው። እንዴት አድርገን ነው ገንዘቦችን ማግኘት የምንችለው ካላችሁኝ እዚህ ጋር ኢንቫይት ሪዋርድ የምትላለች እስከ 218 ዶላር ድረስ በነፃ ማግኘት የምትችሉበት ቻንስ ነው ማለት ነው። እዚህ ጋር ያሉትን እናንተ መስራት ከቻላችሁ እስከ 218 ዶላር ድረስ በቀላሉ ገንዘቦችን ማውጣት ትችላላችሁ ማለት ነው። እንግዲህ እዚህ ጋር መመልከት ትችላላችሁ። ይሄኛውን ሪዋርድ በቀላሉ ማግኘት የምትችሉበት ቻንስ ነው ማለት ነው፣ ጓደኞቻችሁን በመጋበዝ ማለት ነው። እንደምትመለከቱት በ7 ቀን ውስጥ ብቻ የምትጋብዙ ከሆነ ወደ 1000 ፖይንት ምናምን ማግኘት ትችላላችሁ። ከዛም ባለፈ ደግሞ 30k ኮይን ማግኘት ትችላላችሁ ማለት ነው። እንግዲህ 30k ደግሞ በቀጣይ እንደዚህ በ7 ቀን ውስጥ ሰዎችን እየጋበዛችሁ የምትመጡ ከሆነ 30 እያለ 150 ኮይን ሲደርስ በቀላሉ ገንዘቦችን ማግኘት ትችላላችሁ። 15 ዶላር ማውጣት ትችላላችሁ ማለት ነው። እንግዲህ ሚኒመም ዊዝድሮዋል ማድረግ የምትችሉት ከ10 ዶላር በላይ ዊዝድሮ ማድረግ ትችላላችሁ። እንግዲህ 9 8 ምናምን ወልታች ካሉ ማውጣት አትችሉም፣ ከ10 በላይ መሆን አለበት ማለት ነው። እዚህ ጋር በቃ ሪዋርድ ነው። ይህንን ሪዋርድ ማግኘት የምትችሉት ጓደኞቻችሁን ትጋብዛላችሁ። ያ ጓደኞቻችሁ ደግሞ ቀጥታ መግባት ብቻ ሳይሆን ፌስ ቬሪፊኬሽን መጨረስ መቻል አለበት። ማለትም እዚህ ጋር ስታርት እንዳልኳችሁ ይህንን ፌስ ቬሪፊኬሽን መጨረስ መቻል አለባችሁ። ከዛም በኋላ ኮይኖችን ትሰበስባላችሁ ማለት ነው። ግር ካላችሁ ችግር የለውም። እዚህ ዩዘር ኔሜን በመጠቀም ወይም ስክሪኑ ላይ የምትመለከቱትን ዩዘር ኔም በመጠቀም በቀላሉ እኔን ማግኘት ትችላላችሁ ማለት ነው። ከዛም ባለፈ ደግሞ ቻት ማድረግ መቻል አለባችሁ። ጓደኞቻችሁን ትሰበስባላችሁ። ከዛም በኋላ ለምሳሌ እዚህ ጋር ሄሎ ብላችሁ በምትጽፉበት ሰዓት ለእናንተ ኮይኖችን ይሰጣሉ ማለት ነው። እንግዲህ እንደዚህ ሄሎ በምትሉበት ሰዓት ብቻ ሀይ ብሏል። ይሄኛው ለምሳሌ እኔ ሀይ ሲለኝ ኮይን ይሰበስባል። እናንተም ደግሞ ሀይ ስትሉ ወይም ደግሞ ሄሎ ስትሉ ኮይን ይሰጣችኋል ማለት ነው። እንግዲህ የኛው ዋና ፐርፐዙ ምንድነው? ላይቭ መቀመጥ ነው ከእናንተ የሚጠበቀው። ላይቭንም ደግሞ በቀጣይ እንዴት አድርጋችሁ መስራት እንደምትችሉ ስንት ሰዓት ብትቆዩ ነው ብዙ ኮይኖችን ማግኘት የምትችሉት የሚለው በቀጣይ ሙሉ ዲቴል ቪዲዮዎችን ይዤላችሁ እመጣለሁ ማለት ነው። ከዛም ባለፈ ክለብ የሚል አለ። እነዚህ ሙሉዎችን እኔ በቀጣይ ቪዲዮ ደግሞ በደንብ አድርጌ አብራራላችኋለሁ ማለት ነው። በዛሬው ቪዲዮችን ግን ቀጥታ ጓደኞቻችሁን የጋበዛችሁ እንዲሁም ደግሞ ላይቭ እየገባችሁ ብቻ በቀላሉ ኮይኖችን ትሰበስባላችሁ። በቀጣይ ግን በጣም አሪፍ ኮይኖችን እንዴት እንደምትሰበስቡና በቀጥታ ደግሞ ወደ ኢትዮጵያ ብር መላክ የምትችሉበት ኦፕሽን አለ። እሱንም በቀጣይ ቪዲዮ በደንብ አድርጌ አብራራላችኋለሁ ማለት ነው። እንግዲህ ዛሬ ቪዲዮችን ይህንን ይመስል ነበር። እስከዛ ግን እናንተ በደንብ እየሰራችሁ ጠብቆ በቀጣይ ቪዲዮ ደግሞ እንዴት አድርጋችሁ መስራት እንደምትችሉ፣ ኮይኖች እንዴት ማግኘት እንደምትችሉ፣ ጌሞች እንዴት ስትጫወቱ ገንዘብ ማግኘት እንደምትችሉ በቀጣይ ቪዲዮ ደግሞ በደንብ አብራራላችኋለሁ ማለት ነው። እስከዛም ደግሞ ፎሎ መደራረጋችሁ እንዳትረሱ ማለት ነው። እንግዲህ እዚህ ስክሪን ላይ የምትመለከቱትን ቁጥር እዚህ ጋር ሰርች በማድረግ ብቻ እኔ ማግኘት ትችላላችሁ። እዛ ላይ መጠየቅ ትችላላችሁ። በቀላሉ የምመልስላችሁ ይሆናል ማለት ነው። የዛሬ ቪዲዮችን ይህን ይመስል ነበር። በሌላ ባሪፍና ምርጥ በምላቸው ስራዎችና ቪዲዮዎች እስክንገናኝ ድረስ መልካም ቆይታ